በየዓመቱ በሚሊዮን የሚቆጠሩ ሴቶች ካንሰር እንዳለባቸው ይነገራቸዋል። ነገር ግን እኔን ከዚህ ቁጥር በላይ የሚያስፈራኝ ብዙ ሴቶች የካንሰር ቅድመ ምልክቶችን አስተውለው ችላ ማለታቸው ነው። ከ8 ሴቶች መካከል አንዷ በህይወት ዘመኗ የጡት ካንሰር ይይዛታል። የማህፀን ጫፍ ካንሰር ሰርቫይካል ካንሰር ቀድመን ልንከላከላቸው ከምንችላቸው የካንሰር አይነቶች መካከል አንዱ ቢሆንም በየዓመቱ የብዙ ሺህ ሴቶችን ህይወት ይቀጥፋል። ከዚህ በላይ የሚያሳዝነውን ነገር ልንገርሽ። አብዛኛው ካንሰር በከባድ ህመም አይጀምርም። አብዛኞቹ ካንሰሮች ሴቶች በተለያዩ ምክንያቶች በሚያመካኟቸው ትናንሽ ለውጦች ነው የሚጀምሩት። ጭንቀት ነው፣ የሆርሞን መዛባት ነው፣ አይ ዝም ብሎ ድካም ነው ብለው በሚያልፏቸው ምልክቶች። በዛሬው ቪዲዮ ሴቶችን በተለየ መልኩ የሚያጠቁ 5 የካንሰር አይነቶችን፣ ሴቶች ችላ ብለው የሚያልፏቸውን የቅድመ ካንሰር ምልክቶች እና ራስሽን ከነዚህ ካንሰሮች ቀድመሽ ልትከላከይባቸው የምትችላቸውን ዘዴዎች እንመለከታለን። ብዙ ሐኪሞች የሚጋሩኝን እውነት ልንገርሽ። ሴቶች ወደ ሐኪም ቤት በጣም ዘግይተው ነገሮች ከተባባሱ በኋላ ነው የሚሄዱት። ምክንያቱ ደግሞ ምልክቶቹን ችላ ብለው ስለሚያልፏቸው ነው። ሴቶች ስራ ስለሚበዛባቸው፣ ሌሎችን ስለሚንከባከቡ ወይም ደግሞ በዙሪያቸው ባሉ ሰዎች ሁሉም ነገር ኖርማል እንደሆነ ስለሚነገራቸው ይዘገያሉ። ካንሰር ደግሞ መዘግየትን ይወዳል። ካንሰር በአንድ ቀን አይከሰትም። በቀስታ በዝምታ ዓመታትን ፈጅቶ ነው የሚከሰተው። ይህ ማለት አንድ ክፍተት አለሽ፣ ሰውነትሽ ከመጮሁ በፊት ሹክሹክታን የሚያሰማበት ሰዓት። የዛሬው ቪዲዮ ያንን ሹክሹክታ ስለመለየት ነው። በጣም ከተለመደው በአንደኛነት ሴቶችን እያጠቃ ካለው ካንሰር እንጀምር። የጡት ካንሰር። ብዙ ሴቶች የጡት ካንሰር የሚጀምረው ጡት ላይ በሚወጣ እብጠት ወይም ላምፕ ብቻ ይመስላቸዋል። ነገር ግን ይህ ሁል ጊዜ እውነት አይደለም። የጡት ካንሰር ከእብጠት በተጨማሪ የሚከተሉትን ቅድመ ምልክቶች ያሳያል። የጡት ቆዳ መሸብሸብ፣ የብርቱካን ልጣጭ የመሰለ ቆዳ፣ የጡት ጫፍ ወደ ውስጥ መሳብ፣ በአንድ ቦታ የማይጠፋ ህመም፣ የጡት መቅላትና ማረጥ፣ የጡት መጠን ወይም ቅርጽ መቀየር። ብዙ ሴቶች እነዚህ ለውጦች ሲሰሟቸው ምናልባት የሆርሞን ጉዳይ ሊሆን ይችላል ብለው በማሰብ እስቲ ትንሽ ልጠብቅ ይላሉ። መጠበቅ ግን ካንሰሩ እንዲያድግ እድል መስጠት ብቻ ነው። የጡት ካንሰር ቀድሞ ከተደረሰበት ሙሉ በሙሉ የመዳን እድሉ ከፍተኛ ነው። ከዘገየሽ ግን ለህይወትሽ አስጊ ይሆናል። ከምንም በላይ የሚያበሳጨኝ የካንሰር አይነት ይህ ነው። ምክንያቱም ቀድመን በቀላሉ ልንከላከላቸው ከምንችላቸው የካንሰር አይነቶች መካከል አንዱ ቢሆንም አሁንም በብዙ ሺህ የሚቆጠሩ ሴቶች ላይ ስቃይና እንዲሁም ደግሞ ህይወት ማለፍን እያስከተለ ነው። የማህፀን በር ካንሰር ወይም ሰርቫይካል ካንሰር አብዛኛውን ጊዜ የሚከሰተው HPV በተባለ ቫይረስ አማካኝነት በሚመጣ ኢንፌክሽን ነው። ሰርቫይካል ካንሰር የቀደሙት ደረጃዎች ላይ ምንም አይነት ምልክት አያሳይም። ይህ ማለት አንዲት ሴት በጣም አደገኛ የሆኑ የካንሰር ህዋሳት በውስጧ እየተፈጠሩ እርሷ ግን ምንም ምልክት ሳታሳይ ለረጅም ጊዜ ጤነኛ መስላ ልትቆይ ትችላለች ማለት ነው። ካንሰሩ ኦልሬዲ ከተፈጠረና ከተሰራጨ በኋላ ግን የሚከተሉትን ምልክቶች ያሳያሉ። ማህፀን አካባቢ ህመም፣ መጥፎ ጠረን ያለው የማህፀን ፈሳሽ፣ ከወር አበባ ውጪ ደም መፍሰስና ከግንኙነት በኋላ ደም መፍሰስ ናቸው። ብዙ ሴቶች እነዚህን አስፈሪ ምልክቶች እያዩ እንኳን ከባድ ነገር አይደለም፣ ይሄ ተራ ኢንፌክሽን ነው በማለት ችላ ይላሉ። እንዲሁም ደግሞ ስክሪኒንግ ወይም ቅድመ ምርመራንም አያደርጉም። ይህ የሚሆነው ግዴለሽ ስለሆኑ ብቻ ሳይሆን አጣዳፊነቱን ማንም በግልጽ ስላልነገራቸው ነው። ስለዚህ ግልጽ ላደርግልሽ፣ ያልተለመደ ከወር አበባ ውጪ ያለ ደም መፍሰስን ችላ ማለት አደገኛ ነው።
ይህ ካንሰር በጣም ከሚያስፈሩኝ የካንሰር አይነቶች መካከል አንዱ ነው። ምክንያቱም ራሱን ደብቆ ለረጅም ጊዜ መቆየት ይችላል። በፍጹም ከባድ በሆነ ህመም አይጀምርም። ይልቁንስ የሚከተሉትን ምልክቶች ያሳያል። የማይጠፋ የሆድ መነፋት፣ ቶሎ የመጥገብ ስሜት፣ የወገብ ህመም፣ ማህፀን አካባቢ የመጫን ስሜትና ቶሎ ቶሎ ሽንት መምጣት። እነዚህ ምልክቶች ከባድ ላይመስሉ ይችላሉ። ስለዚህ ብዙ ሴቶች የምግብ አለመፈጨት ነው፣ ጭንቀት ነው፣ የሆርሞን መዛባት ነው በማለት ችላ ይላሉ። ነገር ግን ለሳምንታት የቆየ የሆድ መነፋትን ዝም ብለሽ ችላ ብለሽ ልታልፊው የምትችይው ምልክት አይደለም። ማህፀን ግድግዳ ካንሰር፣ ኢንዶሜትሪያል ካንሰር። ይህ ካንሰር ከሜታቦሊዝሞች ጋር በጥብቅ የተያያዘ ነው እና የሚከተሉትን ቅድመ ምልክቶችን ያሳያል። ከባድ የሆነ የወር አበባ ወይም በወር አበባ ጊዜ ከፍተኛ የሆነ ደም መፍሰስ፣ ከወር አበባ ውጪ ደም መፍሰስ እና ከሜኖፖዝ ወይም ካረጥሽ በኋላ የወር አበባ ማየት ካቆምሽ በኋላ ደም መፍሰስ፣ ስኳር፣ ፒሲኦኤስ ካለብሽ እንዲሁም ደግሞ ወፍራም ከሆንሽ ለዚህ ካንሰር የመጋለጥ እድልሽ በከፍተኛ ሁኔታ ይጨምራል። ለዚህ ነው ጤናማ የሆነ አመጋገብን መከተል፣ ክብደትን መቆጣጠርና ስኳርን መቀነስ በጣም አስፈላጊ የሆነው። ምክንያቱም እያንዳንዱ የሰውነትሽ አካል እርስ በራሱ የተያያዘ ነው። አምስተኛ የአንጀት ካንሰር፣ ኮሎሬክታል ካንሰር። ብዙ ሴቶች ይህ ካንሰር ከወንዶች ጋር ብቻ የተያያዘ ይመስላቸዋል፣ ግን አይደለም። አሁን ላይ የአንጀት ካንሰር በሴቶች ላይም በከፍተኛ ሁኔታ እየታየ ነው። የአንጀት ካንሰር ቀድሞ የሚያሳያቸው ምልክቶች ደም የቀላቀለ ሰገራ፣ ባውል ሃቢት ቼንጅ፣ ተቅማጥ ወይም የሆድ ድርቀት፣ ምክንያት የለሽ ከፍተኛ የድካም ስሜት፣ ምክንያት የለሽ ከፍተኛ የሰውነት ክብደት መቀነስ። አሁንም ብዙ ሴቶች እነዚህን ምልክቶች ችላ ይላሉ፣ ምክንያቱም ስለ ጉዳዩ መናገር ወይም ለመታየት የሀፍረት ስሜት ስለሚሰማቸው። በዚህ ምክንያት ወደ ሕክምና ለመሄድ ይዘገያሉ። መዘግየት ደግሞ ካንሰሩ እንዲሰራጭና እንዲጠነክር እድል ይሰጠዋል። አንድ ነገር በግልጽ ልንገርሽ፣ አብዛኛውን ጊዜ ካንሰር እንዲሁ በአጋጣሚ የሚመጣ ትርምስ አይደለም። በአንድ በተወሰነ ኢንቫይሮንመንት ወይም ሁኔታዎች ውስጥ ነው የሚፈጠረው። እስካሁን ያየናቸው አምስቱም የካንሰር አይነቶች የሚጋሯቸው ምክንያቶች አልኮል፣ ሲጋራ፣ ከፍተኛ ስኳር ያለው አመጋገብ፣ ውፍረት፣ ሰደንተሪ ላይፍ ስታይል፣ ለረጅም ሰዓታት ቁጭ ብሎ መዋል፣ ዘላቂ የሆነ የሰውነት ብግነት ወይም ክሮኒክ ኢንፍላሜሽን እና የሆርሞን መዛባት ናቸው። ለዚህ ነው ቀድሞ የመከላከል ህክምና ፕሪቬንቲቭ ሜዲሲን ላይ ማተኮር አስፈላጊ የሆነው። ሁሉንም አደጋዎች ሙሉ በሙሉ ማስወገድ ባንችልም መቀነስ ግን ይቻላል። ለዚህም የሚጠቅሙ ልምዶች የተመጣጠነ ተፈጥሯዊ አመጋገብ፣ ስኳርን ቀንሺ፣ ጤናማ ክብደት እንዲኖርሽ ጥረት አድርጊ፣ በየቀኑ ተንቀሳቀሺ፣ በቂ እንቅልፍ አግኚ፣ ጭንቀትን በተቻለ መጠን መቆጣጠር። እነዚህ ትንንሽ የሚመስሉሽ ልማዶች ለወደፊቱ ጤናሽ ትልቅ ለውጥን ያመጣሉ። የዚህ ቪዲዮ ዓላማ አንቺን ለማስፈራራት አይደለም፣ ስለነዚህ ካንሰሮች እውቀት እንዲኖርሽ ለማድረግ ነው። በሰውነትሽ ላይ የማይጠፋ ለውጥ ካስተዋልሽ ችላ አትበይ፣ ለወራት አትቆይ፣ ምርመራን ቀድመሽ አድርጊ።